ሰላም ወደ ዩቲዩብ ተከታታዮች እንዴት ናችሁ? እኔ ከእግዚአብሔር ይመስገን ሰላም ነው። ዛሬ ደግሞ የምሰራላችሁ ቪዲዮ ላይቭ እንዴት እንደምንገባ ነው፣ ለአዲስ ጀማሪዎች ማለት ነው። ላይቭ እንዴት እንደምንገባ እና ርዕስ እንዴት እንደምንጻፍ እሱን አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። አሁን እንዴት እንደሚገባ አሳያችኋለሁ። አብራችሁን ቆዩ። ሰላም እንዴት ናችሁ? ዛሬ ደግሞ የማሳያችሁ ዩቲዩብ ላይቭ እንዴት እንደምንገባ ነው። ቪዲዮውን ተከታተሉት እስከ መጨረሻ። መጀመሪያ እንደዚህ ስልካችን ላይ እንገባለን። ከዛን ዩቲዩብ አፕሊኬሽንን እንደዚህ እንከፍታለን ማለት ነው። እንደዚህ ከከፈትን በኋላ የራሳችንን ዩ የሚለውን ከስር እሱን እንጫናለን ማለት ነው። ከዛን የራሳችን ፕሮፋይል ይመጣል። ከዛን ከራሳችን ፕሮፋይል ቀጥ ብሎ የፕላስ ምልክት አለች መሀል ላይ ማለት ነው። የፕላስ ምልክቷን እንጫናለን ማለት ነው። ከዛ እኔ ላይፍ ጎ ላይፍ ስላደረኩት እንደዚህ ወደ ራሴ መጥቶልኛል ማለት ነው። እናንተ ደግሞ ራሳችሁን መቅረጽ ካልፈለጋችሁ እዚህ ጋር የቀስት ምልክት አለች፣ እሷን ወደ ኋላ ታዞሯታላችሁ ማለት ነው። ወደ ኋላ ስታዞሩት ከኋላ ያለውን ይቀርጽላችኋል ማለት ነው። ከዚያን አሁን ርዕስ እንዴት እንደምንጽፍ አሳያችኋለሁ። ከታች የእስክሪብቶ ምልክት አለች፣ እሷን አንዴ እንጫናታለን ርዕስ ለመጻፍ ማለት ነው። ከዚያም በኋላ እዚህ ጋር ታምሌል ማስገባት ከፈለጋችሁ ያዘጋጃችሁት ታምሌል ካለ ላይ የእርሳስ ምልክት አለች፣ እሷን ትጫናላችሁ ማለት ነው። ከዛን እዚህ ጋር ቴክ ታምቤል ይላል፣ ከታች ደግሞ አፕሎድ ታምሌል ይላል ማለት ነው። አፕሎድ ማለት እናንተ ያዘጋጃችሁት አፕሎድ ያደረጋችሁት ካለ እሱን የቀስት ምልክቷን ከታች ያለችውን ትጫናታላችሁ። ከዛን ካሜራ እንድታነሱ ያደርግ የራሳችሁን ያዘጋጃችሁትን ታምሌል ይመጣላችኋል ማለት ነው። ከዚህ ጋር አንዱን መርጣችሁ ታምሌል ማስገባት ትችላላችሁ ማለት ነው። የምትፈልጉትን ካላዘጋጃችሁ ደግሞ ዝም ትሉታላችሁ ማለት ነው። ዝም ብላችሁ ትገባላችሁ በፎቶአችሁ ማለት ነው። እና አሁን አሳያችኋለሁ። እንደዚህ ወደ ራሳችሁ ካልፈለጋችሁ የቀስት ምልክቷን ስታደርጓት ወደ ኋላ ይዞርላችኋል። ከዛን የርዕስ ምልክቷን እንጽፋለን ማለት የእስክሪብቶ ምልክቷን ነካ ስናደርጋት እንደዚህ ሲመጣልን ከዛን ታይትል የሚላለ ማለት ነው። ታይትል የሚለውን አንዴ እንጫናለን። ከዛ ርዕስ እንጽፋለን። ምን ማውራት እንደፈለጋችሁ ስለ እንትናችሁ ማለት ነው። ስለ ቪዲዮአችሁ ለምሳሌ እኔ በትንሹ ኑ እንጫወት ብል ኑ እንጫወት እላለሁ፣ ርዕስ ጻፍኩ ማለት ነው። እናንተ የፈለጋችሁትን ርዕስ በቪዲዮ ላይ ማውራት የፈለጋችሁትን፣ መደማመር ከሆነ መደማመር፣ ትምህርት ከሆነ ትምህርት፣ እሱን ትጽፋላችሁ ማለት ነው። ያው ታምብሌልም እዚህ ጋር እስክሪብቶ ምልክቷን ነክቶ እንደሚቀየር ነግሬያችኋለሁ። ከዛን ባክ ትላላችሁ ከስር ማለት ነው። ከዛን እዚህ ጋር ቪዲዮአችሁ ለሰው እንዲደርስ እዚህ ጋር ፐብሊሽ የሚላለ ፐብሊሽን ትጫናላችሁ ማለት ነው። ፐብሊሽ የሚለውን አንዴ ትጫኑና አሊስትድ እንዳታደርጉት። አሊስትድ ካደረጋችሁ ሰው አይከታተላችሁም ማለት ነው። ፐብሊክን ከተጫናችሁ በኋላ እንደገና ባክ ትላላችሁ ማለት ነው። ከዛን እዚህ ጋር አውዲየንስ ይላል። የአሸንጓሊት ምልክት አለች። የአሸንጓሊት ምልክቷን ኦዲየንስ የሚለውን እሷን ትጫናላችሁ። 3 የሰው ምልክት ያለችባትን ሴሌክት ኦዲየንስ የሚለውን ትጫኑና የስ ኢትስ ሜድ ፎር ኪድስ የሚላለ መጀመሪያው። ሁለተኛው ደግሞ ኖ ኢትስ ኖት ሜድ ፎር ኪድስ የሚላለ ሁለተኛው ላይ ታደርጉታላችሁ። ኖት ፎር ኪድስ የሚለውን ማለት ነው። እሱን ትጫናላችሁ። ከዛን ኤጅ ሪስት የሚለውን ከታች እሱን ስትጫኑት አሁንም ታች ላይ ዝቅ ስትሉ የስ ሪዝዝ ማይ ቪዲዮ ኢዝ ቪወር ኦቨር 18 ከ18 ዓመት በታች ነው ወይ ይላል የመጀመሪያው። የሁለተኛው ደግሞ ኖ ዲስ ሪዝዝስ ማይ ቪዲዮ ቱ ቪወር ኦቨር 18 ይላል ማለት ነው። ከ18 በላይ ነው ወይ ማየት የሚፈልጉት የሚለውን አዎ፣ ከ18 ዓመት በላይ የሚለውን ኖ የሚለውን እሱን ትጫናላችሁ ማለት ነው። ከዛን አሁንም ባክ ትላላችሁ። ከዛን አሁን ጨረስን ማለት ነው። ጎ ላይቭ ቱጌዘር የሚለው ነው። ይሄን ለሁለት መግባት ስትፈልጉ እሱን ተጭናችሁ ለሁለት ትገባላችሁ ማለት ነው። ከዛን እዚህ ጋር ዲስክሪፕሽን የሚላለ ዲስክሪፕሽን ላይ የፈለጋችሁትን የምትፈልጉትን እንትን ለቪዲዮአችሁ ማብራሪያ የሚሆን ትጽፋላችሁ ማለት ነው። ሌላ ሆኖ አልጽፍም፣ ግን እናንተ መጻፍ ከፈለጋችሁ ቪዲዮአችሁ ስለምን እንደሚያወራ እሱ ላይ ዲስክሪፕሽን ዲስክሪፕሽን የሚለውን ትጽፋላችሁ ማለት ነው። ከዛን አለቀ ማለት ነው። እዚህ ጋር አድቫንስ ሴቲንግ የሚላለ አድቫንስ ሴቲንግስ የምትገቡት አግድም ለመቅረጽ ስትፈልጉ፣ አሁን ይሄ በቁመቱ ነው አይደል የሚቀርጽላችሁ። አግድም መቅረጽ ስትፈልጉ እዚህ ጋር አድቫንስ ሴቲንግ የሚለው አለው ቻት
ያለው ቻት መብራት አለበት። አለው ሬክት የሚል አለ፣ ሾ የሚል አለ። የኔ ግን እዚህ ጋር መጨረሻ ላይ የምትመጣ አለች ማለት ነው። እሱን ትጫናላችሁ። የኔ ግን እዚህ ጋር አልመጣልኝም ገና። ምናልባት ዚስ ቪዲዮ ምናልባት ፕሮሞሽን ምናምን ስለሌለ ይሁን እሱን እንጃ እኔ ጋር አልመጣልኝም ማለት ነው። እናንተ ጋር ኦሪየንታል የሚል ይመጣላችኋል ማለት ነው። እሱ ጋር ታችኛው ላይ የሚመጣውን ስትነኩት በአግድሙ ይቀርጽላችኋል ማለት ነው። ይሄ ችግር የለውም። አሁን ለጀማሪ ስለሆነ በቁመቱ መቅረጽ ትችላላችሁ። ከዛም ባክ እንላለን ማለት ነው። አሁን ወደ ላይ ልንገባ ነው። አሁን ርዕስ ጽፈናል፣ ታይትል ቀይረን ጽፈናል። ከዛን እዚህ ጋር ነግራችኋለሁ። የእርሳስ ምልክቷን ተጭናችሁ ታምብሌል ማስገባት ተፈልጋችሁ ማስገባት ትችላላችሁ። ካልፈልጋችሁ ደግሞ እንደዚህ በፎቶችሁ መግባት ትችላላችሁ ማለት ነው። እናንተ እንዳትታዩ ደግሞ በፎቶ ብቻ መግባት ትችላላችሁ ማለት ነው። እና ወዴት እንሄዳለን? አሁን የጨረስነው ጎ ላይቭ የሚለውን እንጫናለን። ላይቭ እንገባለን ማለት ነው። አሁን ይሄው ከኋላ እየቀረጸልኝ ነው። 1 2 3 ብሎ ቀረጻውን ይጀምራል ማለት ነው። አሁን ላይቭ ገባሁ ማለት ነው። ጎ ጎይንግ ላይቭ ይላል። አያችሁ ላይቭ እና እዚህ ጋር ጎ ላይቭ ይላል ማለት ነው። በቃ ወደ ላይቭ ገባን ማለት ነው። ከዛን ላይቭን የፈለጋችሁትን ማስተላለፍ ትችላላችሁ። ላይቭ ላይ ነው አሁን ያላችሁት ማለት ነው። ይሄ ከላይ እየቆጠረ ነው። አያችሁት? ላይቭ ከሚለው ጋር እየቆጠረ ነው ማለት ነው። ሰዎቹን ደግሞ ከዛ ወደ ፊት ለፊት ከፈለጋችሁ ወደ ኋላ ነበር ቅድም የሚቀርጸው። ይሄ ወደ ኋላ እየቀረጸ ነው። ወደ ፊት ለፊት መቅረጽ ስትፈልጉ ደግሞ ይቺን ከማይክሮፎን በላይ ያለችዋን ትጫኗታላችሁ ማለት ነው። ሙይት ማድረግ ከፈለጋችሁ ሰው እንዳይሰማ እናንተ ከሌላ ሰው ጋር እያወራችሁ ከሆነ ይችን የማይክሮፎን ምልክት ትጫናላችሁ ማለት ነው። ድምጽ ከገባባችሁ ምናምን ማለት ነው። ከዛን ደግሞ በካሜራ ምንም መቅረጽ ሳትፈልጉ እንዳትቀርጹ ከፈለጋችሁ ደግሞ ይችን የካሜራ ምልክቷን እሷን ትጫኗታላችሁ ማለት ነው። እሷን ስትጫኗት አያችሁ እንደዚህ ይመጣል። ፎቶአችሁ ብቻ ይመጣል፣ ግን ላይቭ ይተላለፋል ማለት ነው። አይቋረጥም። ከዛን ደግሞ ስትመልሱ የካሜራ ምልክቱን ትጫናላችሁ ማለት ነው። እንደዚህ እያደረጋችሁ ላይቫችሁን መግባት ትችላላችሁ ማለት ነው። የተሟላ እንትን ማለት ነው። ሞኔታይዝ የሆነ ደግሞ ሞኔታይዝ የሚሆን ደግሞ ሌላ ቪዲዮ ሰራላችኋለሁ። እንድሰራላችሁ ከፈለጋችሁ የኔ ሞኔታይዝ ስላልሆነ ነው እሱን እንትን ያልኩላችሁ ማለት ነው፣ ያልቀረጽኩላችሁ። ሞኔታይዝ የሆኑ ደግሞ ያው ታውቃላችሁ ሞኔታይዝ የሆነ እንዴት እንደምታደርጉት ማለት ነው። እና አብራችሁኝ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉኝ፣ አበረታቱኝ፣ ኮሜንት ጻፉልኝ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ጻፉልኝ። የምትጠይቁት ጥያቄም ካለ እመልሳለሁ ማለት ነው። ኮሜንት ላይ አስቀምጡልኝ። በተረፈ ስለምታበረታቱኝ አመሰግናለሁ። የተባረከ ቀን የተባረከ ስራ ይሆንላችሁ። በርታችሁ ስሩ። ዩቲዩብን ጠንከራ አድርጋችሁ